ሰላም የዋይኤም ቤዚክ ኮምፒውተር ስኪልስ ተከታታዮቻችን፣ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ደግሞ የኮምፒውተር ወይም ፒሲ ለጀማሪዎች የሚሆን ነው። እያንዳንዱን ከመጀመሪያው ጀምሬ ስቴፕ ባይ ስቴፕ በቃ ቤዚክ የተባሉ ኮምፒውተር ላይ ያሉ ነገሮችን ቀለል አድርጌ የማቀርብላችሁ ይሆናል። ለጀማሪዎች ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ በመጀመሪያ ቤተሰብ እንድትሆኑ እላለሁ። ቤዚክ የሚባሉ ነገሮችን በዚህ ቪዲዮ ታውቃላችሁ። እንግዲህ ወደ ትምህርታችን ወደ መጀመሪያው ስንሄድ ከስታርት በተን እንጀምርና ከዚች የምታዩቸው ነገሮች ከዚህ ላይ ምንድን ናቸው፣ ይህ የምታዩት ምንድን ነው የሚለውን ነገር እና ቤዚክ የሚባሉ ነገሮችንም የማሳያችሁ ይሆናል። አብራችሁ ይቆዩ። እንግዲህ እቺ ምን ትባላለች? ስታርት በተን ትባላለች። ስታርት በተኗ እንደዚህ ስትነኳት እንደዚህ አይነት ይመጣላችኋል። ወይም ደግሞ በኦኤስኬ ወይም ዊንዶው አንዴ ስትነኳት ይመጣላችኋል ማለት ነው። አንዴ ዊንዶው ስትነኩ ይመጣላችኋል እንደዚህ። እንግዲህ በኦኬ እስኪ ላሳያችሁ። ስታርት በተን ማለት ይቺ ኦሪቺ ማለት ነው። ይቺን አንዴ ስትነኳት ያው ስታርት በተኑ ይመጣላችኋል። ይህ ይመጣል ማለት ነው በቀላሉ እንደዚህ። ከዚህ ጋር ስታርት በተን ላይ ምን ይገኛል? ቤዚክ የሚባሉ ነገሮች ዲቴል መግባቱን ትተን በቃ ዋና የግድ ማወቅ ያለባችሁ ነገሮች ምንድን ናቸው ሲባል ዊንዶው 11 ላይ ምን ታገኛላችሁ? ሌሎችም ላይ ይቺ ፓወር በተኗን የምታገኟት ዊንዶው 11 ላይ ከዚች ጋር ነው ታች ዳር ማለት ነው። ይቺ ፓወር በተን ምን ይዛለች የሚለውን ስናይ አንዴ ክሊክ ስታደርጓት ሌፍት ክሊክ አንዴ ክሊክ ስታደርጉ ሎክ፣ ስሊፕ፣ ሸት ዳውን ኤንድ ስታርት የሚሉ ነገሮችን ይዛለች። ሎክ ምንድነው? ስሊፕ ምንድነው? ሸት ዳውን ምንድነው? ሪስታርት ምንድነው የሚለውን በባለፈው ልዩነታቸውና ለምን እንደሚያገለግሉ እንዴት እንደምንጠቀማቸው ሰርችላችኋለሁ። ያን ከዛ ላይ ማየት ትችላላችሁ። ያው ሸት ዳውን ለማድረግ ከዚች ጋር እንደ ክሊክ ታደርጋላችሁ። ሎክ ለማድረግ ከዚች ጋር እንደ ክሊክ፣ ስሊፕ ለማድረግ ይቺን፣ ያው ሪስታርት ለማድረግ ደግሞ ይቺን አንዴ ክሊክ ማድረግ ነው ማለት ነው። ሪስታርት የምትለው ሪስታርት ማለት እንግዲህ ፒሲያችሁ ዘግቶ በራሱ ጊዜ ምንም ፓወር በተን ሳትጫኑ እንዲከፍትላችሁ ነው። ሎክ ደግሞ ፕሮሰሶች ወይም እየሰራችሁት ያለ ስራ ባክግራውንድ ላይ እየተሰራ ነው፣ ነገር ግን ስክሪናችሁ ሎክ እንዲያደርግ ከፈለጋችሁ ይህንን የምትጠቀሙት ብዙውን ጊዜ ምን ላይ ነው? ትታችሁት ፒሲያችሁ ፓስወርድ እንዲጠይቅ የሆነ ሌላ ሰው ገብቶ የእናንተን ፋይል አክሰስ እንዲያደርግባችሁ ትፈልጉ፣ ግን ስራው እንዲሰራ ስትፈልጉ ሎክ ትሉታላችሁ። ያ ማለት ስትመለሱ ፓስወርድ ጠይቃችሁ በአዲስ ትገባላችሁ። ስሊፕም ያው ተመሳሳይ የሆነው ነገር ግን ስሊፕ ባክግራውንድ ላይ ያሉት ፕሮሰሶች ይቆማሉ። ያ ማለት ሲፒዩ ኦር ብሬን ኦፍ ኮምፒውተር የምንለው ፕሮሰሰራችን ፈንክሽናል አይደለም፣ ስራዎችን አይሰራም ማለት ነው። ስሊፕ ካረጋችሁት ያው እንግዲህ ሸትዳውን ደግሞ የምታውቁት ፒሲያችሁ ቆልፎ እንዲቀመጥ ማድረግ ነው። ይህን ዲቴል እዛ ጋር ማየት ትችላላችሁ። ከዛ በመቀጠል ደግሞ ይህን ካየን ስታርት በተን ላይ የምታያት ደግሞ ሰርች ባር አለች፣ ወይም ሰርች በተን አለች፣ ሰርች ባር አለች። ይቺ ምንድን ነው የምንጠቀመው ካለን አፕ የምንፈልገውን ነገር ከዚህ ላይ መጻፍ እንችላለን። ሴቲንግ ሊሆን ይችላል፣ አፖችን ሊሆን ይችላል። የምንፈልገውን ነገር ከዚህ ላይ ስንጽፍ ይመጣልናል ማለት ነው። ለምሳሌ ሴቲንግ ብዬ ብጽፍ ሴቲንግ ያው መጣልኝ በቀላሉ ሌላ ቦታ የትም ሳልሄድ ማለት ነው። እንዲሁም ደግሞ የምትፈልጉትን አሁን ለምሳሌ ቴሌግራም የለም ልበልና ያው ዴስክቶፕ ላይ ሾርትከት ባይኖር ሜቢ ወይም ዋትስአፕን ለማምጣት ፈልግ ያው ዋትስአፕ ብሎ ይመጣልኛል። እዚህ ላይ ስጽፍለት ገና ስጀምርለት በሰጠውት እንትን መሰረት ያመጣልኛል ማለት። ቴሌግራም ፈልግ ቴሌግራም ብዬ ስጽፍ ከዚህ ጋር ቴሌግራምን ያመጣልኛል። እኔ የሚጠበቅብኝ የምፈልገውን ከዚህ ላይ ጽፋለሁ። ከዛ ራሱ ፌች አድርጎ ሲያመጣልኝ ከዚህ መጥቼ ኦፕን ማለት ነው የሚሆነው። ኦፕን ማለት ነው። እና ሰርች በተናችሁ የሚጠቅማችሁ በቃ ሾርትሊ ብዙ ሳትሄዱ በቀላሉ እዚህ ላይ አክሰስ እንድታደርጉ ነው ማለት ነው። ሴቲንጎችን፣ አፕሊኬሽኖችን ከዚህ ጋር ሾርት ከት የሌላቸውን አፕሊኬሽን ዴስክቶፓችሁ ላይ ሾርት ከት ከሌላቸው ልታገኟቸው የምትችሉ በዚህ ነው። ከዚህ ላይ መጣችሁ ስማቸውን ትጽፋላችሁ። ይሁን ዋትስአፕ ለምሳሌ ይኸው ከኔ ጋር የለም ሾርት ከት እዚህ ላይ የለውም፣ ሾርት ከት የለውም። ስለዚህ ዋትስአፕን አክሰስ ለማድረግ ወይም ለማግኘት ኦፕን ለማድረግ ለመክፈት የግድ ምን ማድረግ አለብኝ? ዋትስአፕ ብዬ ከዚህ ላይ መጻፍ ይኖርብኛል። ዋትስአፕ ብዬ ስጽፍ እንደዚህ ይመጣልኛል ማለት ነው። ሰርች በተናችን የምንፈልገውን ነገር በቀላሉ አክሰስ እንድናደርግ ያደርገናል።
ከዛ በመቀጠል ደግሞ ይህ የምታዩት እዚህ ታች ላይ ያሉት ከዚህው ይህ ምን ይባላል? ታስክ ባር ይባላል። ታስክ ባር እንለዋለን። ይታችሁ ማለት ነው። እዚህ ጋር ታስክ ባር እንለዋለን። ይህ ታስክ ባር ማለት ደግሞ ምን ማለት ነው? እዚህ ጋር አፕሊኬሽኖች እንደዚህ ሴታፖች ተደርድረዋል ምናምን ነገር ከዚህ ተደርድረው የምታዩቸው ከዚህ ጋር ታስክ ባሩ ላይ ለመምጣት አንድ አፕሊኬሽን ራን ማድረግ አለበት ወይም ደግሞ ፔንቱ ታስክ ባር ማለት ይኖርብናል ማለት ነው። ፔንቱ ታስክ ባር አንድ አፕሊኬሽን ወይ ፕሮግራም ከዚህ ላይ ስትከፍቱት ቀጥታ ወደዚህ ይመጣል። ምክንያቱም ራን እያደረገ ያለ አፕ ከሆነ ወደዚህ ነው የሚመጣ፣ ታስክ ባራችሁ ላይ ይቀመጣል። አዘርዋይዝ ፔን ማለት ይኖርባችኋል ማለት ነው። ፔን ታደርጉታላችሁ። ፔን ስታደርጉት በቀላሉ ከዚህ ላይ ይቀመጣል። ፔን ማድረጋችን ለምን ይጠቅመናል? አሁን ለምሳሌ ከዚህ ላይ የምታዩቸው እነዚህ የኢዝዋች ኤኤም የምትለው እነዚህ ፔን የተደረጉ አፖች ናቸው። ወደዚህ እንዲመጡ ወይም ታስክ ባር ላይ እንዲመጡ የተደረጉ አፖች ናቸው። እኒህን አፖች በቀላሉ የትኛውን ቦታ ሆናችሁ አክሰስ ማድረግ ትችላላችሁ። ያ ማለት ዴስክቶፕ ላይ ከሆናችሁ ሌላ ብራውዘር ልትከፍቱ ትችላላችሁ፣ ሌላ ሴትአፕ ልትከፍቱ ትችላላችሁ። ይኸው ይጠፋብናል ማለት ነው። ይህ እንደዚህ ስንከፍት ያው ከዛ ላይ ማግኘታችን። ነገር ግን ከዚህ ላይ ያሉ ሴትአፖች ወይም አፖች መክፈት ስንፈልግ እንዳለ ሌላውን ሳናጠፋ በቀላሉ ከዚህ ላይ መጠን ወደ ዴስክቶፕ ሳንመለስ መክፈት እንችላለን ወይም ኦፕን ማድረግ እንችላለን። እሱ ነው አድቫንቴጁ። በቀላሉ እዚህ ላይ አክሰስ ማድረግ ትችላላችሁ አንድ አፕ ወደዚህ ማምጣት ከቻላችሁ። እንዴት አድርገን እናመጣለን ወይም ፔን እናደርጋለን ካላችሁ ከዚች ጋር ትመጣላችሁ። ሰርች ባሯ ላይ ትመጣላችሁ። ሰርች ባሯ ላይ ከመጣችሁ በኋላ ምንድን ነው የምትፈልጉት ማለት ወደዚህ ፔን ማድረግ የምትፈልጉትን አሁን ለምሳሌ ቻምፒየን ናት። አምፔን ልበላትና ያው አምፔን ለማድረግ ደግሞ ምን ታደርጋላችሁ? በስትዘው ላሳያችሁ። አንዴ ከአኳሊቲ አድርጉና ራይት ክሊክ ምን ነው ብያችኋለሁ? ኦፕሽን በተን ነው። ሌፍት ክሊክ ደግሞ አክሽን በተን ነው። እኔ የምና የፈለጉት እንደዚህ ኦፕሽኖችን ሲያመጣልኝ አምፔን ፍሮም ታስክ ባር ይላል። አምፔን ማድረግ ነው። ይችን ጊዝ አይኤም የምትለዋን አፕ አምፔን ማድረግ ነው። ኦፕሽን በተን ነክተ እንደዚህ መጥቶልኛል። አሁን ደግሞ አምፔን ስል ደግሞ ምንድን ነው? አክሽን አይደለም። ስለዚህ ራይት ክሊክ ማለት ሌፍት ክሊክ እጠቀማለሁ። ሌፍት ክሊክ አክሽን በተን ነው ብለህ ነው። አንዴ ክሊክ አደርገዋለሁ። ያው አምፔን አደረጓት። አሁን መልሼ ማምጣት ብፈልግ ይችን አፕ ምንድን ነው የማደርገው? ሰርች ባር ላይ ሄዳለሁ። ዘን የአፓን ስም እጽፋለሁ። ጊዝ አይኤምኢ ነው የምትለው። ያው መጣችልኝ። ጊዝ አይኤምኢ ትላለች፣ መጣች። እንደዚህ ትመጣልኝ። ከዛ ከዚህ ጋር እንደዚህ ኦፕን ራን አስ አድሚኒስትሬተር ኦፕን ዘ ፋይል ሎኬሽን እንደዚህ አንፔን ፍሮም ስታርት በተኗ ላይም ፔን ተደርጋለች። ፔን ቱ ታስክ ባር አንስቴል ይላል። እኔ የምፈልገው ምንድን ነው? ፔን ቱ ታስክ ባር ማድረግ አይደለ? ፔን ቱ ታስክ ባር ከሚለው ላይ አንዴ ሌፍት ክሊክ እነካለሁ። ሌፍት ክሊክ አንዴ ስነካ ወደ ታስክ ባሬ ቀጥታ ትመጣለች ማለት ነው። ታች ላይ ያው መጣች። ፔን ስላት በቀላሉ መምጣት ቻለች ማለት ነው። እንደዚህ አድርጋችሁ የምትፈልጉትን አፕ እዚህ ፊት ለፊት እንዲቀመጥላችሁ የምትፈልጉትን አፕ ከዚህ ጋር እንደዚህ እያደረጋችሁ ፔን እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ከዚህ በመቀጠል ከዚህ ጋር ያሉት ነገሮች አሉ። ሰዓትና ቀን አለ። እሱን እንዴት እንደምትሞሉ አጀስት እንደምታደርጉ ከዚህ በፊትም አሳይቻችኋለሁ። ይችኛው ዋይፋይ ነች። ዋይፋይ በተናችን። ይችኛዋ ደግሞ ማይካችን ነች። የፒሲያችን ማይክ ነው። ማይክ አሁን በየትኛው እንትን እያለ ነው? ማይክሮፎን ዩዝድ ባይ አስተሪካት እየተጠቀምኩት ነው። አፑን በየትኛው አፕ እንደተያዘ ወይም የትኛው አፕ እየተጠቀሙ አሁን ከረንትሊ እንዳለ ያሳያችኋል። ከላዩ ላይ ኮቨር ስታደርጉባት ማለት ነው። እቺ ማይካችሁ ነች። ዘን ከዚህ ጋር ደግሞ ዋይፋያችሁ አለ። ዋይፋያችሁ ማለት አንዴ ክሊክ አድርጌ ላሳያችሁ። ያው እንደዚህ መጣልኝ። ብዙ አማራጮች ይመጣላችኋል። ዊንዶው 11 ተጠቀሙ። ዘን ሌሎችም ያው ተመሳሳይ ናቸው። የተወሰነ ነገር ነው የሚለየው። ከዚህ ጋር ያረጋል ከሚል ዋይፋይ ኮኔክት ሆኗል ማለት ነው። ሌላ ዋይፋይ ጋር ኮኔክት ማድረግ ፈልግ ምንድነው? ይቺ ቀስቷ ትታያችኋለች። ይቺ ሬቸር ዛ ሲምቦሏ እንደ ክሊክ ታድርጓታላችሁ። አሁን ያለው ኮኔክትድ የሆነው ከዚህኛው። ሌላ ዋይፋይ ቢኖር እንደዚህ ይደረድርላችኋል፣ ይመጣል። ዘን ከዛ እናንተ የምትፈልጉትን ዋይፋይ አንዴ ክሊክ አድርጋችሁ ኮኔክት ማድረግ ነው ማለት። ፓስወርድ ከላይ የሚጠይቅ ከሆነ ፓስወርድ ካለ ፓስወርድ ትሞሉለታላችሁ። ዘን ኮኔክት ትሉታላችሁ። በቀላሉ ኮኔክት ማድረግ ትችላላችሁ ማለት ነው። በቀላሉ ኮኔክት ማድረግ ትችላላችሁ። እሺ ከዚህ በመቀጠል ደግሞ
ብሉቱዝ ነው። ያው ብሉቱዝ ደግሞ እንግዲህ ፋይል ሸር ማድረግ ከፈለጋችሁ ከስልካችሁ ወደ ፒሲያችሁ ከፒሲያችሁ ወደ ስልካችሁ ኬብል ሳይኖራችሁ ወይም ኬብላችሁ አልሰራላችሁ በሳም ኬዝ እንዲህ ሊላችሁ ይችላል። እና ግን በቀላሉ በብሉቱዝ ፋይላችሁን ሼር ማድረግ ትችላላችሁ ከፒሲያችሁ ወደ ስልካችሁ ከስልካችሁ ወደ ፒሲያችሁ ማለት ነው። እሱን እንዴት አድርገን ኮኔክት እናደርጋለን፣ እንዴት አድርገን ሼር እናደርጋለን የሚለውን እንዲሁም ባለፈው ቪዲዮ አሳይቻችኋለሁ። በዚህ ጋር ደግሞ የሚለው ኤርፕሌን ሞድ ነው። ኤርፕሌን እንትን ስትሉት ኤርፕሌን ሞድ ያው የምታውቁት ነው፣ እሱ ነው የሚሆነው። ዘንድ ከዚህ ኢነርጂ ሴቨር ይላል። ኢነርጂ ሴቨር ማለት ደግሞ ባትሪያችን ማለት ፒሲያችን ኤነርጂ ወይም ባትሪውን ሴቭ እንዲያደርግላችሁ ማድረግ ነው። ናይት ላይት ይላል። ናይት ላይት ስታደርጉት ደግሞ ብዙውን ጊዜ ማታ ላይ አይናችሁ እንዳይጎዳችሁ ራሱ እንትን አለው ሰው አሁን ቀይ ሬስ አሳያችሁ አይታችኋል። ቀይነት ወደ ቀይ ናይት ላይት ይሰጣችኋል ማለት ሶ ስታጠፉት እንደዚህ ይሆናል። ናይት ላይት ስትሉት እንደዚህ ይሆናል ማለት ነው። ሶ ይህንም ከዚህ ላይ በቀላሉ ሴቲንግ ውስጥ አትገቡ ከዚህ ጋር በሾርት ዋይ ማስተካከል ትችላላችሁ። ከዛ በመቀጠል ደግሞ ከዚህ ላይ የሚታየው ምንድነው ሆትስፖት ነው። ሆትስፖት እንግዲህ ብዙዎቻችሁ ያው ሆትስፖት ታውቁታላችሁ። ማታውቁት ካላችሁም ሆትስፖት የሚጠቅመን ምንድን ነው? ብሮድባንድ ኬብል ልንጠቀም እንችላለን። ይህም ማለት አርጀ 45 የምትጠቀም ብሮድባንድ ኬብል አለች። እሷን ስትጠቀሙ ስልካችሁ ያን ኬብል መጠቀም ስለማይችል ስልካችሁ ኢንተርኔት ሊያገኝ የሚችለው በየት ነው? በፒሲያችሁ በኩል ነው። በፒሲያችሁ በኩል ደግሞ ኢንተርኔት የሚያገኘው እንዴት ነው? ብሮድባንድ ኬብሏን ትሰካላችሁ ዘንድ ሆትስፖት ታበራላችሁ። ሆትስፖት ስታበሩ የስልካችሁ ዋይፋይ ኦን ስታደርጉ የሆትስፖት ኔማችሁ ዋይፋያችሁ ምናምን ነገር ፓስወርድ ይኖራችኋል። ሆትስፖት ፓስወርዳችሁ እሱን ይጠይቃችኋል። ደስ ያን ሞልተው በእናንተ ፒሲ ወይም በኢንተርኔት ስልካችሁን አክሰስ እንዲያገኝ ማድረግ ትችላላችሁ። እንዲሁም ደግሞ ለጓደኛችሁም ለምን ሸር ማድረግ ስትፈልጉ በዚህ አይነት መንገድ ሸር ማድረግ ትችላላችሁ። አንዴ 8 ሰው ኮኔክት ማድረግ ይችላል ማለት ነው። በአንድ ሆትስፖት በአንድ ፒሲ ውስጥ 8 ሰው ሃንድል ማድረግ ይችላል መያዝ ይችላል። ከዚህ ላይ እንደምታዩት ያለ ነው እንጂ ዜሮ ስለሌለው ማለት ነው። ይኸው ዋይኤን ነው ስሙ የሆትስፖት ወይም ዋይፋይ ነው ዋይኤን ነው። አሁን ኮኔክት ያደረገ ይችላል። ነገር ግን አንድ ኮኔክት ያደረገ አንድ ሁለት እያለ እስከ 8 ሰው ኮኔክት አድርጎ በሲፒሲ 8 ሰው ዋይኔት አክሰስ ማግኘት ይችላል ማለት ነው። ብሮድባንድ ኬብል ተጠቅማችሁ አንደኛው ኔትወርካችሁን ሸር ማድረግ ትችላላችሁ። ከዛ በመቀጠል ደግሞ እነዚህ ባሮች አሉ። እኒህ ምንድን ነው የሚያመለክቱት ወይም ለምንድን ነው የሚጠቅሙት ካለን የትኛው ብራይትነስ ነች። ብራይትነስ ብራይትነስን ያክል አጀስት ማድረግ ትችላላችሁ። ያው ሴቲንግ ሳትሄዱ በቀላሉ ከዚህ ጋር አጀስት ማድረግ ይቻላል ማለት ነው አላችሁ። ከዛ በመቀጠል ደግሞ እዚህ ጋር የምታዩት የቮሊዩማችሁ ነው፣ ድምጻችሁ ነው። የድምጽ የስፒከራችሁ ድምጽ በምትፈልጉት ልክ አጀስት ታደርጋላችሁ ማለት ነው። በፈለጋችሁት ያው ፖዝ ባሉን ይዛችሁ አንዴ ክሊክ አድርጋችሁ ወይም ከምትፈልጉት ላይ ከዛ ውጭ ደግሞ ይቺን ራዲዮ በተኗ ላይ ይትይዙና ዳብል ክሊክ ታደርጉና ሌፍት ዳብል ድራግ ስታደርጉት አጀስት ያደርግላችኋል ማለት ነው። ከምትፈልጉት ላይ ማድረግ ትችላላችሁ። እሺ ከዚህ በመቀጠል ደግሞ ያው ከዚህ ጋር እችን ትነኳት ወደ ሴቲንጋችሁ ይዟችሁ ይገባል። እዚህ ሰርች ባር ላይ ሴቲንግ ብላችሁ መግባት ትችላላችሁ። ከዛ ውጭ ደግሞ ከዚች ጋር እንደዚህ ስትነኩ ወደ ሴቲንጋችሁ ይዟችሁ ወይም ወደ ኮምፒውተር ሴቲንጋችሁ ይዟችሁ ይሄዳል ማለት ነው። እሺ ከዚህ በመቀጠል ያው ሰዓትና ቀን በባለፈው ማሳይቻችኋለሁ። ከዚህ ጋር መሙላት ወይም አጀስት ማድረግ ትችላላችሁ። አሳዩን ድጋሚ ስራልን የምትሉም ካላችሁ ኮሜንት ላይ አስቀምጡልኝ፣ አሰራላችኋለሁ በሚገባ እንዲገባችሁ አድርጌ። ከዚያ በመቀጠል ደግሞ እዚህ ጋር የምታዩቸውን ነገሮች እቺ የሆነ ዝብርቅርቅ አንዳንድ ፒሲ ላይ እንደዚህ ዝብርቅርቅ እንደዚህ አይነት ነገር ይኖራል እና እንዲህ ዝም ብሎ ድብልቅልቅ ያለ ነገር ቢሆን እንዴት አድርገን ይህን እንደዚህ በአንድ በኩል አድርገን አሬንጅ ማድረግ እንችላለን የሚለውን ደግሞ ድራግ ኤንድ ድሮፕ የሚል ነገር ነው። ድራግ ለማድረግ አንድ ፋይል ከፋይሉ ላይ ዳብል ክሊክ ታደርጋላችሁ ወይም ዳብል ክሊክ ታደርጉና እንዳል ትይዙታላችሁ። ዳብል ክሊክ ታደርጉና ሁለተኛው ላይ እንዳል ክሊክ አድርጋችሁ ትይዙና ወደምትፈልጉት ቦታ ድራግ ታደርጋላችሁ ወይም ትጎትቱና ታስቀምጣላችሁ። ይህችን እዚች ላይ ማስቀመጥ ፈለጉ ሄድኩኝ። ከዛችን ደግሞ አሁንም
እንዳልኳችሁ እዚህ ጋር ማስቀመጥ ፈለጉ። ይችንም አሁን ዳብል ክሊክ አድርግና ሁለተኛው ላይ እንደያዙት እቀራለሁ፣ አልለቀውም። በተን ዳብል ክሊክ ታደርጋላችሁ። ዳብል ክሊክ ስታደርጉ ሌፍት ዳብል ክሊክ ነው የምታደርጉት። ዘን የያዝኩት ሰው አክሽን ስለሆነ ስታደርጉ አክሽን ነው። ሌፍት ክሊክ ነው የሚሆነው ማለት ነው። ይችንም ደግሞ እንዲሁ በተመሳሳይ ሌፍት ዳብል ክሊክ ከዛ ክሊክ አድርጌ ይዛለሁ፣ አልለቀውም። ድራግ አድርግና ወደሚፈልገው ወደዚህ ቦታ ማምጣት ትችላለሁ። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ከዛ በተጨማሪ ምንድነው አንድ ፋይል ኦፕን ለማድረግ ምን ማድረግ ይጠበቅብናል ላላችሁ ደግሞ አሁን ይህን ፋይል መክፈት ብፈልግ ምንድን ነው የማደርገው? ወይ ከእሷ ላይ ከሄድና አንዴ ክሊክ አድርግና ሌፍት ክሊክ አድርግና ራይት ክሊክ ስነካ ኦፕን የሚላለ እንደዚህ በዚህ አይነት መንገድ መክፈት ትችላላችሁ። ኦፕን ስለው ኦፕን ይልልኛል ወይም ፋይሉን ይከፍትልኛል ማለት ነው። ይኸው ፋይሉን ከፈተልኝ። ከዛ ውጭ ደግሞ ሌላ አማራጭ ደግሞ ፋይሏን ሌፍት ክሊክ ደብል ክሊክ ማድረግ ማለት ነው። ሌፍት ክሊክ ደብል ክሊክ ስታደርጉ ፋይሉ ኦፕን የሆነ ወይም ይከፈትላችኋል ማለት ነው። ምንም ቪዲዮ ሊሆን ይችላል ምንም ይሁን አንድ ፋይል ላይ ደብል ክሊክ ካደረጋችሁ ያ ፋይል ምን ይሆናል? ይከፈታል ወይም ኦፕን ማለት ነው። ደብል ክሊክ ሚንስ ኦፕን እንደማለት ነው። እሺ እንደዛ አድርጌ ይኸው በሁለት አይነት እንደዚህ በዚህ አይነት መንገድ መክፈት ትችላላችሁ። እንደዚህ እያደረጋችሁ አሬንጅ ማድረግ ትችላላችሁ። ከዛ ውጭ ደግሞ በፊትም ሰርችላችሁ አሳይቻችኋለሁ። ምንድነው ፎልደር ክሬት ማድረግ ወይም ዴስክቶፕ ፎልደር ክሬት ለማድረግ ብፈልግ እንደ ዴስክቶፕ ከዚህ ጋር ማለት ነው። ፎልደር ክሬት ማድረግ ፈልግ ዘንድ ራይት ክሊክ አንዴ ትነካላችሁ። ራይት ክሊክ አንዴ ከነካችሁ በኋላ ኒው ትሉታላችሁ። ኒው ስትሉት እንደዚህ አማራጮች ይመጣላችኋል። ፎልደር ነው፣ ሾርትከት ነው፣ ቢትማፕ ኢሜጅ እንደዚህ አይነት ነገር ያመጣላችኋል። እኔ የምፈልገው ምንድነው ፎልደር ነው። ይህ ፎልደር ነው። ከዚህ ጋር መጣና ፎልደር የምትለውን አንዴ ሌፍት ክሊክ ታደርጋላችሁ። ያው ክሊክ ሳደርግ ያው ፎልደሯን ኒው ፎልደር ብላ ከፈተችልኝ። ዘን ሪኔም አድርገዋለሁ ዋይኤን ሲኤስ እንደዚህ ሲኤስ ኦኬ። ሌላ ተመሳሳይ ፎልደር አለ አይደል? እንደገና ተጨማሪ ያው ፋይል በቀላሉ ክሬት ማድረግ ቻልኩኝ ማለት ነው። ለመደለት ስፈልግስ ፎልደር ክሬት አደረጋችሁ ወይ ለሙከራ የሆነ ነገር ክሬት አደረጋችሁ መደለት ፈልግ ደግሞ ከዚህቹ ላይ መጣና ራይት ክሊክ አንዴ ክሊክ አደርጋለሁ። ራይት ክሊክ አደርግና ይህ ማለት ራይት ክሊክ እንግዲህ ኦፕሽን በተን ነው ብያቸዋለሁ። ኦፕሽን በተን ነው ስለ ብዙ ኦፕሽኖች ይመጡልኛል። ምንድነው ከት ነው ማድረግ የምፈልገው፣ ኮፒ ነው፣ ሪኔም ነው፣ ድሊት ነው፣ ኦፕን ነው ሚል እንደዚህ አይነት ብዙ አማራጮች ይመጣልኛል። ከት ማድረግ ከፈለኩኝ ከት ነው እንግዲህ ከትና ድሊት ልዩነቱ ምንድነው? ከት ስታደርጉት ክሊፕቦርዳችሁ ላይ ይቀመጣል ወይም ኮፒ አድርጋችሁ ይዛችሁታል። ከዛ በተጨማሪ ደግሞ ፋይሉም ይደለታል ማለት ነው። ከት ማለት ኮፒም አድርጋችሁ ይዛችኋል፣ ፔስት ማድረግ ትችላላችሁ፣ ፋይሉ ይደለታል። ድሊት ካላችሁ ደግሞ ክሊፕቦርዳችሁ ላይ የለም ወይም ኮፒ አድርጎ አልያዘውም፣ ፋይሉን ብቻ ይደልታል ማለት ነው። ልዩነታቸው የከትና ማለት የኮፒና የድሊት ይህ ነው። ከት ስትሉት ክሊፕቦርዳችሁ ላይ ኮፒ አድርጎ የደለተውን ፋይል ኮፒ አድርጎ ይዘዋል። ድሊት ሲሆን ደግሞ ፋይሉን መደለት ብቻ ነው እንጂ አይደልተውም ማለት ኮፒ አያደርገውም ማለት ነው። ድሊት ስለው እንደዚህ ይጠፋል ማለት ነው። ስለዚህ አድርጋችሁ ማትፈልጉትን ፋይል በቀላሉ ማስወገድ ትችላላችሁ። ከዛ በተጨማሪ ደግሞ አሁንም ለዚህ ዴስክቶፕ ላይ ሳመጣ እንትን መቀየር ብፈልግ ምንድነው ይህን ባክግራውንድን መቀየር ብፈልግ ምን ነው ማድረገው? ፐርሰናላይዝ እንመጣለን ከሲች ጋር ማለት ነው። ፐርሰናላይዝ እንመጣለን። ከዚህ ጋር ስንሄድ ፐርሰናላይዝ ስንሄድ ወደ ሴቲንጋችን ይዞን ሄደ። ከዛ እንደዚህ አይነት ይመጣላችኋል። ያው ዊንዶው 11 ተጠቃሚ እስከሆናችሁ ደግሞ ቢሆን ተመሳሳይ ነው፣ እንደዚህ ነው። እንደዚህ ይመጣላችኋል። እናንተ የምትፈልጉትን አሁን እኔ ይሄኛው ነው የምፈልገውን ነገር እዚህ ጋር ይሄኛውን ብፈልግ ይሄኛውን ክሊክ ማድረግ ይሄን ብፈልግ ይሄኛውን በቀላሉ ይቀይርልኛል ማለት ነው።
በቀላሉ ይቀርልኛል። እዚህው ምርጫችሁ ይመጣላችኋል። ከዛ በተጨማሪ ደግሞ ከዚሁ ጋር ማሳያችሁ ይሄ የምታዩት ብላክ የሆነ እንትን ነው፣ ብላክ ስክሪን ነው። ሶ ይህኛው ዋይት እንዲሆን ብፈልግ ወይም ናይት የሆነ እንዲሆን ብፈልግ የት ጋር ሄዳለሁ? እዚች ጋር ከለር የምትል ነገር አለች። ከለር አያችኋታ? እዚች ጋር ትመጣላችሁ። እንደገና ላሳያችሁ። ከለር የምትለዋ ጋር ትመጣላችሁ። ከለር የምትለዋን አንዴ ክሊክ ታደርጋላችሁ። ከለር የምትለዋን አንዴ ክሊክ ካደረጋችሁ በኋላ ምንድን ነው የሚጠበቅባችሁ? ቼንጅ ዮር ሞድ ነው። ሞዳችሁም ይሁን ዳርክ ሞድ ይሁን ላይት ሞድ ይሁን ይላል። ዳርክ ሞድ ይሁን ላይት ሞድ ይሁን ይላል። ሶ እኔ የፈለጉት አሁን ዳርክ ሞድ ነው ማለት ይሄ ጥቁር እንዲሆንልኝ ነው። ግን ይሄ ዋይት እንዲሆን ከፈለኩ ላይት ያዋለሁ። ሶ ያው ይሄኛው ይቀይርላችኋል ማለት ነው። እንዲሁም ደግሞ መልሳችሁ ደግሞ ወደ ዳርክ ስትፈልጉ ላይት ዳርክ የሚለው ከዚህ ጋር መቀየር ትችላላችሁ ማለት ነው። ከዚህ ጋር መቀየር ትችላላችሁ። ከዛ በተጨማሪ ደግሞ ይቺ እነዚህ የምታዩት ከለር ምንድን ናቸው? እነዚህ የምታዩቸው ከለሮች ምንድን ናቸው? ምን ይላል ከዚህ ጋር? ኦኬ እኒህ ከለሮች ማለት ሰንት ከለር ከዚህ ጋር እነዚህ እንደዚህ በተኖች አሉ። እነዚህ ፕሮግረስ ባሮች ምናምን ነገር አሉ። ከዚህ ጋር የምታዩቸው ቅድም ያሳዩዋችሁ እነዚህ የምታዩቸው ፕሮግረስ ባሮች እንደዚህ የሆነ ኦን ኦፍ ስታደርጉ አንድ ነገር ይህ ከለር ምን ከለር ይያዝላችሁ የሚለውን ነው ከዚህ ላይ ደግሞ የሚያሳዩዋችሁ ማለት ነው። ያ ከለር ምን ይሆንላችሁ የሚለውን ነው የሚያሳያቸው አክሰንት ከለር የምንላቸው ማለት ነው። ለምሳሌ እኔ ሰማያዊ ባረገው ይሄ ሙሉ አያችኋት፣ ይችም ሰማያዊ ትሆናለች። ከዚህ ፕሮግረስ ባሮች እነዚህም ሰማያዊ ይሆናሉ ማለት ነው። ቀይ ባድርገው ደግሞ ያው ቀይ ይሆናል ማለት ነው። ቀይ ይሆናል። አይታችኋል። የዚህኛው ከለር ምን ይሆንላችሁ ነው። ሰው እኔ አሁን የሚመች የትኛው ከለር ነው ብዬ የሚመቸኝ እኔ አረንጓዴ የሚመቸኝ አረንጓዴ ሳድርገው ያው ብቻ አረንጓዴ የሆነች ከዚህ ፕሮግረስ ባሮች እነዚህ ኦን ኦፍ ምናምን የምታደርግ ፕሮግረስ ባር ምን ይህ በአረንጓዴ ወይም በመረጣችሁት ከለር ይሆንላችኋል ማለት ነው። በመረጣችሁት ከለር ይሆንላችኋል። እንደዚህ አድርጋችሁ ዴስክቶፕ እንትን ባክግራውንድ እንደዚህ መቀየር ትችላላችሁ። እንዳል ከዚሁ ላይ ከለርን ዳርክ ይሁን ላይት ይሁን የሚለውንም ከዚህ ጋር በቀላሉ መቀየር ትችላላችሁ ማለት ነው። ለዛሬ የነበረን ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ ሰናይ ቆይታ።